ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው በዚህ መልኩ መመረቂያ ዶክመንታችንን ሊሆን ይችላል፣ ቴስት ሊሆን ይችላል፣ ሪፖርት ሊሆን ይችላል፣ ሌሎችም እንዲሁም ሪሰርች ሊሆን ይችላል ከሰራን በኋላ ፔጅ ነምበር እንዴት አድርገን መስጠት እንደምንችል የምንመለከት ይሆናል። ይህም ማለት ፈርስት ፔጅ ላይ ታይትላችን የምንሰራው ተቋም ሎጎ እንዲሁም ሌሎችን የራሳችን ስም ካስቀመጥን በኋላ እንዲሁም አድሬስ ካስቀመጥን በኋላ ምንም ፔጅ ሳይኖረው ከቨር ፔጅ ብቻ እንዲሆንና ኔክስት ፔጅ ጀምሮ ደግሞ ዲክላሬሽን ከአክኖሌጅመንት ሊስት ኦፍ ፊገር ቴብል ኦፍ ኮንተንት እነዚህን የመሳሰሉት ነገሮች ደግሞ በሮማን ናምበር አድርገን ዘን ከቻፕተር 1 በኋላ በቁጥር እንዲጀምር እንዴት አድርገን ፔጅ ናምበር መስጠት እንደምንችል በዚህ ቪዲዮ የምንመለከት ይሆናል። ይህን ለማድረግ ከርሰራችንን ፈርስት ፔጅ ላይ አክቲቭ ካደረግን ወይም ክሊክ ካደረግን በኋላ እዚህ ጋር ፔጅ ላይአውት እንገባለን። አንዳንድ ኦፊስ ላይ ፔጅ ላይአውት ይላል፣ አንዳንድ ላይ ደግሞ ሌአውት ይላል። እንደ ኦፊሱ 2010፣ 2013፣ 2016፣ 2019፣ 2021 አሁን ላይ 2024 ነው። አውቶ ወይም ሌተስቱን የምንጠቀመው 2024 ነው። እኔ ጋር ሌአውት ይላል፣ እናንተ ደግሞ ፔጅ ላይአውት ሊል ይችላል። እዚህ ጋር ታይትል ባሩ ላይ ፔጅ ሌአውት ወይም ሌአውት የምንፈልግና ሌአውት የሚለውን ካደረግን በኋላ እነዚህ የሌአውት ኮማንድ ሪበኖች ወይም ታቦች ይከፈታሉ። እዚህ ጋር ብሬክ የሚለውን አንዴ ክሊክ እናደርጋለን። ብሬክ የሚለውን ክሊክ ስናደርግ እነዚህ ሊስቶች ይከፈታሉ። ዘን እኛ የምንፈልግ ኔክስት ፔጅ እንዲጀምር ስለሆነ ወይም ሴክሽን ብሬክ ማድረግ ስለሆነ ኔክስት ፔጅ ስንል ከርሰራችን እንደምትመለከቱት ከፈርስት ፔጅ ላይ ኔክስት ፔጅ ላይ በራሱ አውቶማቲካሊ ሄደ ማለት ነው። ዘን እዚህ ጋር አክቲቭ ከሆነ በኋላ እንመለስና አሁንም ታይትል ባር ላይ ኢንሰርት የሚለውን እንነካለን። ኢንሰርት የሚለውን ስንነካ እዚህ ጋር ወደ ሌፍት ሳይድ አካባቢ ፔጅ ነምበር የሚላል። ፔጅ ነምበር የሚለው ላይ አንዴ ክሊክ እናደርግና ዘን ምንድነው የምናደርግ አሁን ፔጅ ነምበራችንን በሮማን ነምበር ልሰጥ ስለሆነ ፎርማት ፔጅ ነምበር። ፎርማት ማለት እዚህ ጋር መድለት ምናምን ሳይሆን ማሳመር ምን አይነት ይሁን የሚለውን የምንመርጥበት ኤሪያ ስለሆነ ፎርማት ፔጅ ነምበር የሚለውን አንዴ ክሊክ እናደርጋለን። ዘን አሁን ያለ ምንድነው ፎርማቱ 1 2 3 ነው። እኛ ግን እስከ ቻፕተር ድረስ እነዚህ ዲክላሬሽን ሊስት ኦፍ ቴብል ኦፍ ኮንተንት ሊስት ኦፍ ፊገር አክኖሌጅመንት እነዚህ ነገሮች ምን እንዲሆኑ የምንፈልግ ሮማን ናምበር እንዲሆኑ። ስለዚህ ይሄን እዚህ ጋር ክሊክ እናደርግና ድሮፕ ዳውን ሜኑን ታች ዳር እዚህ ጋር ሮማን ናምበር የምትላለች ሮማን ናምበር 1 2 3 ዶት ዶት ይላል። እሱን እንመርጣለን። እዚህ ጋር ሁለት አማራጮች አሉ። ኮንቲኒው ፍሮም ፕሪቪየስ ማለት ሴክሽን ይችን የመጀመሪያ የተሆናትን ፔጅ እንዳንድ ይቆጥራትና እዚህ ጋር ሮማን ናምበር ቶሎ ይጀምራል ማለት ነው። ስለዚህ ማድረግ ያለብን ምንድነው ስታርት አት ዘን ሮማን ናምበር 1 ብለን ኦኬ እንላለን። አሁን ምን አደረግን? የፔጅ ናምበሩን ፎርማት አሳመርን ወይም ማስተካከልን ማለት ነው። ይሄን ካስተካከልን በኋላ አሁን እንመለስና ኢንሰርት ላይ ዘን ፔጅ ናምበር አሁን ፎርማት ስላደረግን ምንድነው የምናደርግ ፔጅ ናምበሩ የሚቀመጥበትን ኤሪያ ዲሳይድ ማድረግ ወይም መወሰን። ቶፕ ኦፍ ፔጅ ላይ ነው የሚተቀመጥ የምትፈልጉ ወይስ ቦተም ኦፍ ፔጅ? ይሄን ኦቨርላይ ስናደርግ ይሄው የቶፕ አማራጮች ይመጣሉ። ቦተም ላይ ኦቨርላይ ስናደርግ ፔጅ ማኔጅን። ስለዚህ ፔጅ ናምበር ስታንዳርዱ ሰራ ስራም ስታዩ የሚቀመጥ ቦተም ላይ ስለሆነ ቦተም ፔጅ የሚለውን ምርጥና ወደዚህ እንመጣለን። ይሄን ኦቨርላይውን እዚህ ጋር ካደረግን በኋላ በዚህ ስትሬት እዚህ ጋር እንመጣና ዘን ቦተም ላይ ሆኖስ ሴንተር ላይ በሌፍት ሳይድ በራይት ሳይድ እንደዚህ አይነት ላይን ይኑረው በራይት ሳይድ ይሁን የተለያዩ አማራጮች አሉ። ይሄንን አማራጭ እናንተ እንደ ምርጫችሁ የሚመቻችሁን ትመጣላችሁ። እኔ ለምሳሌ ይሄን አድርጉ ሴንተር ላይ ሆኖ ከታች ዳር እንደምትመለከቱት እዚህ ጋር ምን አደረገልኝ ሮማን ናምበር 1 ብሎ ጀመረ። ዘን ይሄ አክቲቭ እንዲሆንልን ይሄ ዲአክቲቭ ነው። ይሄ ፔጅ ናምበሮች ስለሆነ አክቲቭ እዚህ ጋር እንመጣና ክሎዝ ሄደር ኤንድ ፉተር የምትለዋን ክሊክ ስናደርጋት አክቲቭ ይሆናል። አሁን ሮማን ናምበር 1 ብሎ የመጀመሪያውን ዲክላሬሽን ጀመረልኝ። ዘን ወደ አክኖሌጅመንት ስንሄድ ደግሞ ሮማን ናምበር 2 ብሎ በምትመለከቱት መልኩ አስቀመጠልኝ። ኤክስኪዩቲቭ ሳሜሪን ሮማን ናምበር 3 ሊስት ኦፍ ፊገር ሊስት ኦፍ ቴብል ኦፍ ኮንተንት እነዚህ በሙሉ በሮማን ናምበር ምን አደረገልኝ አስቀመጠልኝ ማለት ነው። ዘን ይሄ ሮማን ናምበር 5 ደርሷል። ሊስት ኦፍ ቴብል ሮማን ናምበር 6 ወይም ፒአይ ቴብል ኦፍ ኮንተንት ሮማን ናምበር 7 እስከ አፔንዲክስ ድረስ ምን አደረገልኝ ሮማን ናምበር 8 ድረስ መጣ። ከዚህ በታች ቻፕተር 1 ብለን ወይም የመጀመሪያ ሜን ኮንተንት ስንጀምር ምንድነው ማድረግ ያለብን? አንድ ቁጥር ነው ማድረግ ያለብን። እስኪ እንዴት እንደሰጠው እንየው። ሮማን ናምበር 9 ሄደ። ምክንያቱም
በሮማን ናምበር ካን ጀምረ ሙሉ ስጥ ስላልነው ታች ብንሄድ እዚህ ጋር በሮማን ናምበር እስከ ሮማን ናምበር 10 ድረስ ይሄዳል ማለት ነው። ይሄን እንደምትመለከቱት ሮማን ናምበር 10 ደርሷል። ስለዚህ ከቻፕተሩ በታች ደግሞ ምን እንዲሆን የምንፈልግ ቁጥር እንዲሆን ወይም 1 ብሎ እንዲጀምር። ይሄን ለማድረግ ወደ ፈርስት እንምጣና ከቻፕተሯን በላይ ያለው ፔጅ ላይ ከርሰራችን አክቲቭ እናደርጋለን። ዘን እንመለስና ሌአውት ወይም ፔጅ ሌአውት እንዳልኳችሁ እንደ ማይክሮሶፍት ኦፊሱ ቨርዥን ስለሚለያይ አንዳንዱ ላይ ፔጅ ሌአውት ይላል፣ አንዳንዱ ላይ ደግሞ ሌአውት ይላል። ሌአውት ላይ ክሊክ እናደርጋለን። ዜን ብሬክ የሚለውን ነካለን። ሴክሽን ብሬክ ጋር ኔክስት ፔጅ ብለን ክሊክ እናደርጋለን። ይህን ስንነካ ከርሰሩ አውቶማቲካሊ ኔክስት ፔጅ ላይ ያረፈ ማለት ነው። ዘን ኢንሰርት ላይ ከገባን በኋላ ፔጅ ናምበር እንነካለን። አሁን ተመልሰን ምንድነው የምናደርግ ፔጅ ናምበራችንን ፎርማት እናደርጋለን ወይም እናስተካክላለን ማለት ነው። ምን እናድርግ? አሁን ሮማን ናምበር ስለነበረ ከዚህ በታች ደግሞ ምን ይሁን ቁጥር ይሁን። ስለዚህ 1 2 3 የሚለውን መርጥና አሁንም እዚህ ጋር ቅድም እንዳልኳችሁ እንደዚህ ከሆነ ሮማን ናምበሩን እንደ 1 2 3 ይዘውና ዘን ከ11 ምናምን አካባቢ ነው የሚጀምር። ይሄ እንዳይሆን እናደርጋለን ስታርት አት ከስንት ከ1 መሆኑን ክሮስ ቼክ ካደረግን በኋላ ኦኬ እንላለን። አሁን ምን አደረግን? ፔጅ ናምበራችንን አሳመርን ወይ ማስተካከል ፎርማት አደረግ። እንመለስና ሁለተኛ ፔጅ ናምበር ላይ ክሊክ እናደርጋለን። ዘን ቦቶም ኦፍ ፔጅ የሚለውን ክሊክ እናደርግና ሮማን ናምበሩን በዚህ ስታይል ስለሆነ የመረጥኩት እኔ እንደካለው እናንተ ለምሳሌ ይሄን ከመረጣችሁ ሮማን ናምበሩም እንዲሁም ከላይ ሰራ ነው ተመሳሳይ መሆን አለበት። ተመሳሳይ ትመርጣላችሁ። እኔ ይሄን ስለመረጥኩኝ ይሄን ልምረጥ። ይሄን ክሊክ ሳደርግ እንደምትመለከቱት ከ1 ጀመረልኝ። አሁን እዚህ ጋር ሮማን ናምበር 8 ብሎ አበቃ። ዘን ቻፕተር 1 ሲጀምር እንደምትመለከቱት 1 ዘን ኔክስት ፔጅ ስናይ 2 አሁንም ዝቅ ስንል ይሄ 3 4 5 6 እያለ እስከምንፈልገው ድረስ በቁጥር አደረገልን ማለት ነው። መጨረሻ ላይ ከ44 ፔጅ በኋላ ሪፈረንስ አፔንዲክስ 1 አፔንዲክስ 2 ያላችሁ የተለያዩ አፔንዲክሶችን ምትጠቀሙና የምታስቀምጡ ከሆነ ይህንን ሮማን ናምበር ማድረግ ከፈለግን ወይም ከፈለጋችሁ ምንድነው የምናደርግ ሮማን ናምበር ማድረግ ከምንፈልግበት ፔጅ እዚሁ ላይ ሳይሆን ከዚህ ፔጅ በላይ በኩል ከርሰራችን አክቲቭ እናደርጋለን። ዘን እንመለስና ፔጅ ላይ ወጥጋ እናደርጋለን ብሬክ እናደርጋለን። ኔክስት ፔጅ ላይ ሴክሽን ብሬክ ዘን ኔክስት ፔጅ። አሁን ከርሰራችን አውቶማቲካሊ ኔክስት ፔጅ ላይ አክቲቭ ሆነች። ይሄን ካደረግነው በኋላ እዚህ ጋር ኢንሰርት ላይ እንገባለን። ዘን ፔጅ ናምበር ፈርስት ምን እናደርጋለን? ፔጅ ናምበራችንን እናስተካክላለን። ቁጥር የነበረውን እዚህ ጋር ሮማን ናምበር እናደርጋለን። አሁን እዚህ ጋር ኮንቲኒ ፍሮም ፕሪቪየስ ሴክሽን ካል ነው 44 ነው። እዚህ ጋር ከ44 ቀጣይ 45ን ሮማን ናምበር ያስቀምጥልናል። ነገር ግን ቀደም እስከ ፔጅ 8 ምን አድርገናል? ሮማን ናምበር አስቀምጠናል። የት ፔጅ ናምበር ላይ ደርሰን ስናደርግ። ስለዚህ እዚህ ጋር 1 2 3 4 5 6 7 8 እስከዚህ ድረስ ሰጠናል። 9ኛ አይኤክስ። ስለዚህ ከአይኤክስ ጀምረህ ሮማን ናምበር አድርግልኝ ማለት ነው። ይሄ ማለት ይሄን ካደረግን በኋላ ፔጅ ናምበር ላይ እንመለስና ቦተም ኦፍ ፔጅ ላይ እንጠቀማለን። ዘን እንደምትመለከቱት አይኤክስ ፔጅ ናምበር በሮማን ናምበር 9 እንደማለት ነው። ይሄን አደረገልን። አፔንዲክሱ ደግሞ አይኤክስ ብሎ ያስቀምጥልናል ማለት ነው። እንደምትመለከቱት አይኤክስ እያለ ይቀጥላል። ስለዚህ በዚህ መልኩ ማድረግ እንችላለን። ፔጅ ናምበራችንን መስጠት ወይም አሳይን ማድረግ እንችላለን ማለት ነው። በዚህ መልኩ እያንዳንዱ ፔጅ ናምበራችንን ሊስት ኦፍ ቴብልን ቴብል ኦፍ ኮንተንትን መጨረሻ ያለውን እንዲሁም አፔንዲክስ እና ሪፈረንሳችንን ሮማን ናምበር አድርገን ከቻፕተር 1 ደግሞ በአንድ ቁጥር እንዲጀምር ወይም ቁጥር 1 ብሎ እንዲጀምር አድርገን ፔጅ ናምበራችንን ካስተካከልን በኋላ የመጨረሻ የሚቀረን ፔጅ ናምበር ምንድነው? ከቨር ፔጃችን ላይ 1 ቁጥር ብሎ ስለሚሰጥብን እሷን 1 ቁጥር ማጥፋት ይሆናል። እንደምትመለከቱት ከቨር ፔጅ ላይ ሴክሽን ብሬክ ብዬ ኔክስት ፔጅ ላይ በሮማን ናምበር ጀምር ስላልኩት ከቨር ፔጃችንን ባይ ዲፎልት 1 ቁጥር ብሎ ያስቀምጣታል ማለት ነው። እዚህ ጋር እንደምትመለከቱት ሮማን ናምበር 1 ብሎ ነው የሚጀምር። ነገር ግን ከቨር ፔጅ ላይ ስንመለከት 1 ቁጥር አለ። ይሄን ለማጥፋት እንዴት ነው የምናደርግ? ሴሪያል ላይ አንዴ ዳብል ክሊክ ስናደርግ ይሄ ሂደር ኤንድ ፉተር የሚለው ኦፕሽን አውቶማቲካሊ ይከፈታል። ይሄ ሲከፈትልን እዚህ ጋር 3 አማራጮች አሉ። እነዚህ 3 አማራጮች ምንድናቸው? ሾው ዶክመንት ቴክስት ዲፈረንት ኦር ኢቭን ፔጅ። ይሄ ባይ ዲፎልት የሆነውን አንነካካም። እኛ ምንድነው የምናደርግ? ፈርስት ፔጅ ላይ ዲፈረንት ፍሮም ፈርስት ፔጅ ማለት
የፈርስት ፔጅ ላይ ያለውን ፔጅ ናምበር አትስጥ ማለት ነው። ስለዚህ ይህን አንዴ ቴክስ አድርገው እንደምትመለከቱት ፔጅ ናምበሩ ጠፋ ማለት ነው። አንዳንዴ ግን እንደዚህ አድርገንም አልጠፋም ይላል። ከርስሮ አለችበት ላይ ፔጅ ናምበሩ ይሄዳል። እንደዛ ከሆነባችሁ ምን ታደርጋላችሁ? ዳብል ክሊክ አድርጋችሁበት እንደ ሴሌክት ሲሆን ከኪቦርዳችሁ ድሌትን በመንካት ወይም ባክስፔስን በመንካት ማጥፋት ትችላላችሁ። ምንም ኢፌክት ወይም ተጽዕኖ የለውም ፔጅ ናምበራችን ላይ። አሁን ይሄን ኔክስት ብለውና እንደምትመለከቱት ፔጅ ናምበሩ ምንም ፔጅ የለውም። ዲክላሬሽን ጀምሮ ግን ምን ያደርጋል? ሮማን ናምበር 1 ብሎ ይሰጥልኛል። ዘን ወደ አክኖሌጅመንት ስንመለስ ወደታች ሮማን ናምበር 2 እያለ እያንዳንዱን ይሰጥልናል ማለት ነው። ስለዚህ ፈርስት ፔጅ ላይ ያለውን ፔጅ ለማጥፋት ምን እናደርጋለን? ባዶ ፔጅ ላይ ወይም እዚህ ፉተር ታች ሄዲንግ ፔጅ አካባቢ ዳብል ክሊክ ስናደርግ ይከፈታል። እቺ ዲፈረንት ፍሮም ፈርስት ፔጅ የምትለውን ቲክ እናደርጋለን። ለምሳሌ ይሄን ባበራው ይሄው ፔጅ ናምበሩ እንደምትመለከቱት መጣ። ይሄን ኦፍ አድርገው ፔጅ ናምበሩም ኦፍ ይሆናል ማለት ነው። በዚህ መሰረት ኦን ኦፍ የማይሆንላችሁ ከሆነ ብዙውን ጊዜ ፔጅ ናምበር ሲነካካ በተለያዩ ሰዎች አንድ የሆነ ሰው ሞክረው ሲላ ደግሞ የሆነ ሰው ከሞከረው ስለሚያስቸግር እንደዛ አልጠፋም ካላችሁ ይሄን እዚህ ጋር በራሳችሁ ዳብል ክሊክ አድርጋችሁ ድሌት ማለት ትችላላችሁ። ሌላው ደግሞ በብዙ ሰዎች ትራይ የተደረገ ፔጅ ናምበር ለመስጠት ሞክረው ግን በደንብ ሳይሰጥላቸው እምቢ ብላችሁ የመጣ ፔጅ ናምበር ብታገኙ የመጀመሪያ ስራችሁ የሚሆነው ምንድነው? ሴክሽን ብሬክ የት ቦታ ላይ እንደተጠቀመ አይደንቲፋይ ኤንድ ፊልተር ማድረግ። ይሄን ለማድረግ እዚህ ጋር ታይትል ባራችን ላይ ሆም ላይ ክሊክ እናደርጋለን። ዘን ሆም ላይ ክሊክ ካደረግን በኋላ እዚህ ጋር የምትመለከቷት ይቺ አይከን አለች። ይቺ ምንድናት? ሾው ሃይድ እያንዳንዱ ሴክሽን ብሬክ የተጠቀምናቸውን ቦታዎች ሾው ሃይድ የምታደርግናት። አሁን ክሊክ ሳደርጋት እንደምትመለከቱት ፈርስት ፔጅ ላይ አንድ ሴክሽን ብሬክ አለ። ዘን ቀጣይ ከሮማን ናምበሩ ወደ ቁጥሩ ሲሄድም የተጠቀሙት ሴክሽን ብሬክ ስላለ እሱንም ያሳየኛል። ታች ተወርዱና እዚህ ጋር እንደምትመለከቱት ወደ ቻፕተር 1 ሲሄድ ከሮማን ናምበር ወደ ቁጥር አንድ ሴክሽን ብሬክ ተጠቅሜያለሁ። ስለዚህ እዚህ ጋር ሴክሽን ብሬክ አለ ይላል። አሁን ይሄ ሴክሽን ብሬክ እያለ ድጋሜ ሌላ ሴክሽን ብሬክ የምንጠቀም ከሆነ ምንድነው የሚያደርግብን? አንድ ክፍት ባዶ ፔጅ ወይም ኤሪያ ክሬት ያደርጋል ማለት ነው። ለምሳሌ ላሳያችሁ። እዚህ ጋር ልምጣና እዚህ ጋር አሁን እንበልና እናንተ አታውቁም በትክክል መሰጠቱን ዳይሬክት እዚህ ጋር ሌአውት ጋር ሄደን ዘን ብሬክ ኔክስት ፔጅ የሚለው እንደዚህ ክሊክ ስናደርግ ምን ክሬት ያደርግብናል? አንድ ባዶ ምንም ጽሁፍ የሌለበት ፔጅ። እንደምትመለከቱት ይሄ ፔጅ ጥፋ ብትሉት የማይጠፋ ምንም ጽሁፍ የሌለበት እዚህ ጋር ፔጅ ክሬት ያደርግብናል ማለት ነው። ስለዚህ ሴክሽን ብሬክ ሁለት የመስጠት ተጽዕኖ ምንድነው? አሁን ይሄን ፔጅ ልጻፍበት ብትሉ አያጽፍም፣ አክቲቭ አይደለም። እንደምትመለከቱት ላጥፋው ብትሉ መጥፋት አይችልም። ስለዚህ እንደዚህ አይነት ፔጅ ባዶ ፔጅ ክሬት ስለሚያደርግብን ሴክሽን ብሬክ አለ የለም የሚለውን ቀድመን ማድረግ ይኖርብናል ማለት ነው። ቼክ ማድረግ ይኖርብናል ማለት ነው ፔጅ ናምበር ስንሰጥ። አሁን የምናጠፋው እንዴት ነው? ተመልሰን እዚህ ጋር ሆም ጋር እንሄድና ዘን ይሄን ክሊክ እናደርጋለን። ዳብል ሴክሽን ብሬክ መኖሩን ያሳየናል። ይሄን ሴክሽን ብሬክ አያችሁ፣ ሁለት ሴክሽን ብሬክ አለ። አንዱ ሴክሽን ብሬክ አጥፍተን ነው ይሄ ፔጅ ናምበር የሚጠፋ እንጂ ይሄን ካላጠፋ ነው ፔጅ ናምበሩ መጥፋት አይችልም። ይሄን ለማጥፋት እንዴት ነው የምናደርገው? እዚህ ጋር ዝም ብለን የሆነ ጽሁፍ ጻፉበት። ደስ ታደርጉት ሴሌክት ማድረግ አስችሉም። አሁን ይሄን የሚከፍልን ሴሌክት አይሆንም። ስለዚህ ይሄን ይጠፋልን። እዚህ ጋር የሆነ ቁጥር ታይፕ አድርጉበት። ዘን ከቁጥሩ ጋር ሁሉም ሴሌክት ማድረግ እንችላለን። ድሌት እንለዋለን። አውቶማቲካሊ ብላንክ የነበረው ፔጅ ጠፋና የቻፕተር ወደ ላይ ሙቭ አደረገ ማለት ነው። ስለዚህ በአዲስ ፔጅ ናምበር መስጠት ስንፈልግ ይሄን ሴክሽን ብሬክ ማድረግ አለብን፣ ማጥፋት አለብን። ለማጥፋት እንደዚህ ሴሌክት ስለማይሆንልን እንዳልኳችሁ እዚህ ጋር ከፊት ጽሁፍ ጻፉበት። ጽሁፍ ከጻፋችሁ በኋላ ሴሌክት ይሆናል። ዘን ሴሌክት ሲሆንላችሁ ይሄንን ድሌትን ስንነካ ሴክሽን ብሬክ ድሌት ይሆናል። በአዲስ እንደገና ሴክሽን ብሬክ ሰጠን ፔጅ ናምበራችን እንደምንፈልገው ማድረግና መስጠት እንችላለን ማለት ነው። በዚህ መሰረት እያንዳንዱ ፔጅ ናምበር ከከርፌቸ ብር መስጠት እንችላለን። ስላዳመጣችሁኝ አመሰግናለሁ። ቪዲዮ ጠቃሚ ነው ታገኛችሁት፣ ላይክ፣ ሰብስክራይብ ማድረግ ቤተሰብ ይሁኑ።